ያው ጥያቄ ባሌ እኔ ሳላውቅ ያላገባ የሚል ወረቀት አሰርቶ አየሁ። ያሰራበት ጊዜ ቀኑን ሳየው ልወልድ አንድ ሳምንት ሲቀረኝ ነው። ለምን ብዬ ስጠይቀው ለስራ ነው አለ። ኒካችን ተበላሽቷል ወይስ አለ? በሸሪዓው እንዴት ይታያል? ያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ ነው። ይህ ውሸትና ማጭበርበር ነው፣ ተዝዊር ነው። በሸሪዓ በጥብቅ የተከለከለ ከከባድ ወንጀሎች የሚቆጠር ነውር ድርጊት ነው። ነቢያችን አለይሂ ሰላቱ ወሰላም አጥፊ ከበባድ ወንጀሎችን ሲዘረዝሩ ወሸሃደቱ ዙር ብላ ከከባድ ወንጀሎች አንዱ የውሸት ምስክርነት ነው፣ በውሸት መመስከር ነው ብላ። በውሸት መመስከር በቃል ብቻ ፍርድ ቤት ሄዶ መመስከር ሳይሆን ትክክለኛ ያልሆነ ሰነድን ማስረጃን ማሰራትም እዚህ ውስጥ ነው የሚካተተው። ኒካሁን ያፈርሳል አያፈርስም? ያፈርሳል። ኒካህ ቀልዱም ቁም ነገሩም ያው ነው፣ ውሸቱም እውነቱም ያው ነው ያሉ ሊቃውንት አሉ። ነገር ግን ብዙሃኑ የመረጡት ይሄን ሰነድ ሲያሰራ መዋሸት ፈልጎ ከሆነ በውሸት ወንጀል ብቻ ነው የሚጠየቀው፣ ከኒካሁ ጋር የሚያገናኘው ነገር አይኖርም። አንድ ሰው ትዳር ያለው ትዳር አለህ እንዴ ቢባል የለኝም ሲል መዋሸት ፈልጎ ከሆነ ኒካሁ አይወርድም፣ አይፈርስም። ይፈርሳል ያሉ ጥቂት ሊቃውንት እንዳሉ ሆነው ብዙሃኑ ዘንድ አይፈርስም፣ መዋሸት ከሆነ የፈለገው ውሸት ተብሎ ነው የሚመዘገብበት፣ በውሸት ወንጀል ነው የሚጠየቀው። ሲጠየቅ የለኝም ሲል ትቼዋለሁ ያን ትዳር ካሁን በኋላ ማለት በውስጡ ኒካሁን ማፍረስ አስቦ ከሆነ የለኝም ያለው ኒካሁ ይፈርሳል። የሐሰት ያላገባ ወረቀት ሲያሰራም ትዳሩን ማቆም ማፍረስ ፈልጎ ከሆነ ያሰራው ንያው ይህ ከሆነ ኒካሁ ይፈርሳል። ጋብቻውን ማፍረስ ቤቱን መበተን ሳይፈልግ ለጊዜያዊ የዱንያ ጥቅም ብሎ መዋሸትን አስቦ ከሆነ ይሄን ያደረገው በውሸቱ በተዝዊሩ ይረገማል፣ ወንጀለኛ ይሆናል። ምክንያቱ ምንም ይሁን ምን የተከበረ ትዳር ያለው ሰው ትዳር የለኝም ብሎ ኒካህ የሐሰት ማስረጃ ማሰራት የለበትም። በዚህ መልኩ በውሸት የመጣ ገንዘብ በረካ ቢስ ይሆናል። በዚህ መልኩ መክፈሉን ማስቀረት የፈለጉት ገንዘብም በሌላ መንገድ እንዲወጣ አላህ ያዝበታል። ሙስሊም አላህን ሊፈራ በሐላል ሊብቃቃ ሐራምን ሊጸየፍ ይገባል። እውነት ሪዝቅን በረካ ያደርጋል፣ ውሸት የሪዝቅን በረካ ያስወግዳል። ሌላኛው ጥያቄ ሳውዲ ነው የምኖረው፣ በህመም ምክንያት ወደ ሀገር ለመግባት የሌላን ሰው ልጅ ልጄ ነው ብሎ መውሰድ በሸሪዓ እንዴት ይታያል?